ዋትስአፕ ኤቭሪዋን እንዴት ናችሁ? ሰው አዲስ ቪዲዮአችን ተመልሻለሁ። ሰው በባለፈው ሳምንት አፕዴት አላረኳችሁም የነበር ትንሽ ቅዝቃዜ ምናምን ሆኖ አሞኝ ስለነበረ ቪዲዮ ፖስት ማድረግ አልቻልኩም የነበረ ጀስት ኮሚኒቲ ላይ አፕዴት አድርጌያቸዋለሁ። ከዛ በተጨማሪ ኢንስታግራም ላይ አፕዴት አድርጌያችሁ ነበር። ብዙዎቻችሁ ኖቲስ አድርጋችኋል ብዬ አስባለሁ። ሶ ዚስ ዊክ የዚህን አፕዴት እና አንዳንድ አዳዲስ ነገሮች ኮትፈንደድ ላይ ያሉ ብዙዎቻችሁ ስጠይቁኝ የነበሩ ነገሮችን ማሳያችሁ ይሆናል ማለት ነው። በዚህ ቪዲዮችን ምንድነው ኢንስታንት አካውንት በተደጋጋሚ የሚጠየቀው ነገር ነው። አይ ቲንክ ሰዎች ፌዙን ላይ መቆየት በጣም አስጠልቷቸዋል መሰለኝ እና ስለ ኢንስታንት አካውንት በጣም በተደጋጋሚ እየተጠየቁ ነበር። ኢንስታንት አካውንት እኔ አልጠቀመውም። ማሳያችሁ ነገር ጀስት ያለውን ሁኔታ በግልጽ እንዴት እንደሚሰራ ስለማቅ ነግራችኋለሁ። ግን እኔ ኢንስታንት አካውንት ኢንተረስት ስላልሆንኩኝ እኔ አልጠቀምም። ግን ኢንተረስት የሆናችሁ ሰዎች ፌዝ ላይ መቆየት የማትፈልጉ ቀጥታ ወደ ፈንድዱ ፌዝ ማለፍ የምትፈልጉ ሰዎች ኢንስታንት አካውንትን ፕሪፈር ስለምታደርጉ ስለሱ ዲቴይል ማሳወቅ ስላለብኝ ነው። አሪፍ ሁለት ሞዴሎች አምጥተዋል። ሂሮ እና ፕሪሚየም ኢንስታንት የሚባሉ ማለት ነው። በእርግጥ ፕራይሳቸው ትንሽ ይጨምራል፣ ግን ውስጥ ያለው ነገር በጣም አሪፍ ነው ብዬ አስባለሁ። ስለዚህ ሁለቱን በደንብ ኮምፔር አደርግላችኋለሁ። ከዛ በተጨማሪ ደግሞ ትሬዲንግ አፕዴት ዚስ ዊክ የነበረው ማሳያችሁ ይሆናል። ጀስት ሁለት ትሬድ ነው ቴክ ያደረኩት ሰኞና ማክሰኞ። ከዛ ውጭ ሴታፕ ምንም ሊፈጥርልኝ አልቻለም። ማርኬቱ አስ ነበር። የነበረውን ነገር በሙሉ ማሳያችሁ ይሆናል። በመጀመሪያ ሁለቱን አካውንቶች በዲቴል እንገራችሁ ማለት ነው። ሁለቱ ኢንስታንት አካውንቶች አዲሶቹ የመጡት ሂሮ እና ፕሪሚየም የሚባሉት እነዚህ ናቸው። ሂሮ እና ፕሪሚየም ናቸው። በእርግጥ ሁለቱም ከ5K ጀምሮ ነው ያላቸው። እንደፈለጋችሁ መግዛት ትችላላችሁ። ግን ፕራይሳቸው ትንሽ አይ ቲንክ የፕሪሚየሙ ትንሽ የሂሮው ትንሽ አነስ ሳይል አይቀርም። ይሄኛው በእርግጥ ፕሪሚየሙን ፕራይሱ የጨመረበትን ምክንያት አስረዳችኋለሁ እና ኢንተረስት ልትሆኑ ትችላላችሁ። ዲቴል ልግባላችሁ። በመጀመሪያ ኢንስታንት ሂሮ እንዴት እንደሚሰራ ልንገራችሁ። ኢንስታንት ሂሮ ምንድነው? ቀጥታ ፈንድድ ፌዝ ነው እንደነገርኳችሁ። ዴሊ እና ማክሲመም ሎሳቸው 5 እና 3% ነው። እሱም ትሬሊንግ ነው። ዴሊው የሁሉም እንደዛ ስለሆነ ተውት። ማክሲመም ግን በባለፈው እንደነገርኳችሁ ድጋሚ ቼክ ማድረግ ትችላላችሁ። የባለፈውን ቪዲዮ ትሬሊንግ ድሮዳውን ነው። ያ ማለት ይከተላችኋል ማለት ነው። ሚኒመም ትሬሊንግ ዴይስ 6 ነው የሚሆነው ማለት ሌሎቹ ላይ 3 ነበረ። ኢቭን ኢንስታንቱም ሆነ ኖርማል አካውንቱ ላይ 3 ትሬዲንግ ዴይስ ነበረ። ያ ማለት 0.5 የአካውንትን ማትረፍ ነው አንድ ትሬዲንግ ዴይ ተብሎ የሚቆጠረው። እዚህኛው ጋር 6 ነው የሚሆንባችሁ። ማክሲመም ሉዝ ሩል ደግሞ የሚባላላችሁ ያ ማለት ትሬድ ከፍታችሁ ከ1% በላይ ሉዝ እያደረገ ከሆነ አውቶማቲካሊ ክሎዝ ያደርገዋል። የአካውንትን 1% በላይ ሉዝ እያደረገ ማለት ከሆነ ትሬዳችሁ ክሎዝ ያደርገው ያ ማለት ስለዚህ በእርግጥ ብሪች ያደርገዋል ምናምን አካውንቱን አይደለም ጀስት ትሬዱን 1% በላይ ሉዝ እያደረገ ከሆነ ክሎዝ ያደርገዋል። ያ ማለት ስለዚህ አካውንታችሁን 1% ነው በትሬድ ሪስክ ማድረግ የምትችሉት ማለት ነው። ኮንሲስተንሲ ሩል አለው 15%፣ ፕሮፊት ስፕሊት እስከ 90 ነው። ሌሎቹ እንደዛው ነው። በቃ ኦፕሽን ላይ አድድ አድርጋችሁ ምናምን እንትን ማድረግ ትችላላችሁ። ከዛ ሃርድ ብሪች የሚባሉት ማክሲመም እና ዴሊ ድሮዳውንን ብሪች ማድረግ ነው። እንደነገርኳችሁ ይከተላቸዋል 1% እንደነገርኳችሁ። ከዛ ውጭ ፍሎቲንግ ሉዝ ማለት እንግዲህ እንደነገርኳችሁ 1% በላይ ሉዝ ማድረግ አይቻልም ማለት ነው አካውንታችሁ ላይ። ከዛ በላይ ሉዝም እያደረጋችሁ ከሆነ እራሱ አውቶማቲካሊ ይዘጋዋል ማለት ነው። ሌላ የተለየ ብዙም የተጨመረበት ነገር የለም ከነዚህ ውጭ ማለት ነው። ግን ፕሪሚየም በጣም ኢንተረስቲንግ ነው። ሂሮ የሚለው ያን ያክል ካልተጨመረበት ታዲያ ምንድን ነው የሚለየው ካላችሁ ፕራይሱ በጣም ዝቅተኛ ነው። $38 5K ኢንስታንት አካውንት ማግኘት ማለት በጣም ባርጊንግ ነው ፕራይሱ። ያ ማለት ቅድም አሳይቻችኋለሁ 5K አካውንቱን ጀስት እየሸጡት ያሉት ሂሮ ጋር $38 ብቻ ነው 5K ማለት ነው። ያ ማለት ጀስት ዲስካውንት ስላለ ነው። ግን ኖርማል ፕራይሱ $60 ነው እና በ38 እየሸጡ ነው። በ38 5K አካውንት ማግኘት ማለት በጣም አሪፍ ፕራይስ ነው ብዬ አስባለሁ። ሌላኛው ደግሞ ፕሪሚየሙ ነው። ፕሪሚየሙ ደግሞ በጣም አሪፍ ነው ብዬ አስባለሁ። በቃ ኢንስታንት አካውንት የምትወዱ ሰዎች ይሄ ለእናንተ ምርጥ እድል ነው ብዬ አስባለሁ። ዴሊ ድሮዳውኑ 3% ነው እንደተለመደው ማለት ነው። 6% ትሬዲንግ ድሮዳውን ይኖረዋል። ኦቨርኦል ድሮዳውን ማለት ነው። ትሬዲንግ ድሮዳውን እንደነገርኳችሁ። ከዛ ውጭ ሚኒመም ትሬዲንግ ዴይስ 5 ነው የሚሆነው። እዚህ ጋር ከሌሎች በተለየ 2 ቀን ይጨምራል ማለት ነው። ኮንሲስተንሲ ሩል የለውም። ይሄ ነው በጣም ምርጥ የሚያደርገው ማለት ነው። ስለዚህ ፕሮፊታችን ይገድበናል። ብዙ ሰርቼ ባይመጣስ ምናምን ብላችሁ አትሳቀቁም። ጀስት
እንደፈለጋችሁ ነው መስራት የምችሉት። ኮንሲስተንሲ ሩል የለም ማለት በቃ እንደ ኖርማል ፈንድ አካውንቱ ፈንድድ ፌዙ በደንብ መስራት ትችላላችሁ ማለት ነው። ፍሎቲንግ ሉዝ እዚህ ጋር እዛኛው ጋር 1% ነበር፣ እዚህኛው ጋር 1.5% ነው ማለት ነው። የአካውንታችን 1.5% በላይ አንድ ትሬድ ሉዝ እያደረገ ከሆነ አውቶማቲካሊ ክሎዝ ያደርገዋል። ወይም እናንተ ከ1.5% በላይ የአካውንቱን በትሬድ ማክስ ሪስክ ማድረግ የምችሉት 1.5 ነው ማለት ነው። በቀን አላልኩም በትሬድ ነው። በዛ መልኩ ነው እንትኑ ሪዋርድ ሳይክሉ በየ10 ቀኑ ነው የሚሆነው። ግን በጣም እዚህ ላይ የወደድኩት ነገር ኮንሲስተንሲ ነው። ኮንሲስተንሲ ሩሉ ከሌለ እንደፈለጋችሁ ኢንስታንት አካውንት ላይ መስራት ትችላላችሁ። ኢንስታንት አካውንት ላይ አንቆ የሚይዘው ነገር ትልቁ ነገር ኢንስታንት አካውንት ላይ ኮንሲስተንሲ ነው። ኮንሲስተንሲ ካለ 20% 15% የሚሏችሁ ከሆነ ትልቅ ፕሮፊት በሰራችሁ ቁጥር ኮንሲስተንሲውን ለማምጣት ከታች በጣም ብዙ ጊዜ ይፈጅባቸዋል። እንደዛ ሲሆን ደግሞ ብዙ ትሬድ ቴክ ማድረግ አለባችሁ። ብዙ ትሬድ ቴክ ባደረጋችሁ ቁጥር ሉዝ ይመጣል። ሉዝ ከመጣ አካውንታችሁ ዋይፕ አውት ይሆናል ማለት ነው። ፕሮፊቱን ዊዝድሮ ሳታደርጉ ኮንሲስተንሲ ሩል ነው በጣም አስቸጋሪ ነገር ኢንስታንት ላይ ብዬ የማስበው። ፕሪሚየሙ ኮንሲስተንሲ ሩል ስለሌለው በጣም ይመቻቸዋል ብዬ አስባለሁ፣ ኢንስታንት አካውንት የምትጠቀሙ ሰዎች ማለት ነው። ሂሮ እና ፕሪሚየም ሞዴሎቹ አሪፍ ናቸው ብዬ አስባለሁ። የሚመቻችሁ መርጣችሁ መጠቀም ትችላላችሁ። ጀስት እኔ ሪኮመንድ እያደረኳችሁ ነው ኢንቨስት እንድታደረጉ ወይም ሌላ ነገር እንድታደረጉ አድቫይዝ እያደረኳችሁ አይደለም። ጀስት የማውቀውን ነገር ሼር እያደረኩላችሁ ነው ማለት ነው። ስለዚህ ወደ ትሬዲንግ አፕዴታችን ንግባ። ዚስ ዊክ በጣም የሚያበሽቅ ማርኬት ነበር ማክሰኞ ዕለት የገጠመኝ። ጀስት ሰኞ ዕለት ቴክ ያደረኩት ትሬድ ኦልሞስት እንትኑን የሚጨርስ ነበር። ኦልሞስት 1500 ምናምን ዶላር ነበር የቀረኝ ፕሮፊት ታርጌቱን ሂት ሊያደርግ ማለት ነው በዚህ ትሬድ። እዚህ ድረስ ሆልድ አደረኩኝ ማለት ማርኬት ጋፑ እዚህ ድረስ ነበር። ኦፕኒንግ ጋፕ ነበረው ሌሊት ማለት ነው። እሱን ኦፕኒንግ ጋፕ መጥቶ ከበር ማድረግ ስለነበር ማርኬቱ ምን ኤክስፔክት አደረኩኝ የ4 አወር ፌር ቫሊ ጋፑን ከሱ ላይ ሪቨርስ አድርጎ እንዲመለስ። ጀስት ይህን ስላያችሁ ብሬክ እንዳይመስላችሁ፣ ይሄኛው 1 አወር ታይም ፍሬም ስለሆነ ነው። እዚጋ እንደምታዩት 1 አወር ታይም ፍሬም ስለሆነ ነው። ከዛ 4 አወሩን ሪቴስት አደረገው፣ ሪቨርስ አደረገ። ዜን ሪቨርስ ማድረግ ሲጀምር እኔ ትንሽዬ ፑሽ ሲያደረግ እዚህ ጋር 50 ሚኒት ላይ ነበረ ጋፕ፣ እሱ ጋር ገባሁኝ ማለት ነው። 50 ሚኒት ጋፑ ላይ ገባሁኝ። ጀስት አሪፍ አድርጎ ነው ፕሌይ ያደረገው። ጀስት ስትሬት ወደ ቲፒ ኤክስፔክት ያደረጉት እስከ ማርኬት ጋፑ ድረስ ማለት ነው። ከዛ በታች በእርግጥ ኤክስፔክት ማድረግ ይችል ነበር፣ ግን ይበቃኛል ብዬ ክሎዝ አደረጉት። ስለዚህ መንዴ ዊኒንግ ዴይ ነበረ። ግን ምንድነው የተፈጠረው? ማክሰኞ አሪፍ ትሬድ ነበረ በእርግጥ ግን ምን ተፈጠረ መሰላችሁ? ማርኬቱ ይህንን 1 አወር ፌር ቫሊ ጋፕ ሪስፔክት አድርጎት ሪቨርስ አድርጎ ዜን እዚህ ጋ ያሉትን ሁለት እነዚህ መስመሮች የ4 አወር ሊኩዊዲቲ ናቸው። እነሱን ቴክ እንዲያደርጋቸው ነበር ኤክስፔክት እያደረግኩ የነበረው። ማርኬቱ 1 ጊዜ 2 ጊዜ 3 4 5 ጊዜ ማርኬቱን ሪቴስት አድርጎታል። ያ ማለት በጣም በተደጋጋሚ ሪጀክት እየተደረገ ነበር። ስለዚህ ድጋሚ ሪጀክት ከተደረገ ይወርዳል ብዬ ኤክስፔክት አደረኩኝ። ስለዚህ ገባሁኝ ማርኬቱ ጋር። ዜን የገባሁት ገና እቺ ብላክ ካንድሏ እቺኛዋ ክሎዝ ስታደርግ ነው። እቺኛዋ ክሎዝ እንዳደረገች እኔ ማርኬቱ ጋር ገባሁኝ። እቺኛዋ ካንድል ክሎዝ እንዳደረገች እኔ ማርኬቱ ጋር ገባሁኝ። ኦልሞስት ምንድነው ኤክስፔክት እያደረኩኝ የነበረ ይህንን ሪስፔክት አድርጎት ወደ ታች ብሎ እንዲዘጋ ነበር። ምን አደረገ ማርኬቱ? ሄደና ከ1 አወር በላይ ኢንቨርስ አድርጎ ዘጋ። ይሄ ግሪን ካንድሉ የምታዩት ማለት ነው። ኢንቨርስ አድርጎ ሲዘጋ ኦኬ፣ ስለዚህ ማርኬቱ ሪጀክት ሊደረግ ነው ብዬ አሰብኩኝና ማርኬቱ ትንሽ ወደ ታች ፑሽ ሲያደርግልኝ እኔ እዚህ አካባቢ መጥቶ ሲያደርገው ምንድነው ኤክስፔክት ያደረኩኝ ይህን ጥቁር ካንድል በቃ ሪጀክት አድርጎ ሊመለስ ነው ብዬ ነው። 50 ሚኒት ላይ በደንብ ክሊር አድርጌ ለማሳየት ልሞክር። ምንድነው ኤክስፔክት እያደረኩ የነበረው ኢንቨርስ ካደር ኤስኤምቲ ነበረ። ከዛ ኢንተር አደረኩኝ። ዜን ማርኬቱ እንደዚህ ሲያደርግ ማለት ነው ሪቨርስ ሲያደርግ ገባሁኝ። ዜን ጠብቄ ይህን ሁሉ ጠብቄ ምንድነው የተፈጠረው? ኢንቨርስ ሲያደርገው ኦኬ ሪቴስት አድርጎ ተመልሶ ሊሄድ ነው ብዬ እኔ እችኛዋ ጥቁር ካንድል ወደ ታች በጣም ፑሽ ሲያደርግ በቃ ነክቶት ሊወጣ ነው ብዬ ቀድሜ ወጣሁኝ እዚህ ጋር ማለት ነው። ምክንያቱም ኢንቨርስ ስለተደረገ 1 አወር ፌር ቫሊ ጋፑ ኢንቨርስ ከተደረገ ደግሞ ወደ ላይ ሊወጣ ነው ብዬ ስላሰብኩኝ የነበረ ማለት ነው። ግን ኢንቨርስ አድርጎ ጀስት ይህንን 1 አወር ፌር ቫሊ ጋፕ ጀስት ሪስፔክት ሲያደርገው ግን ዝም ብሎ ማርኬቱ እንዳልኩ በትክክል ወረደ። ግን በትክክል ቢወርድም ኤክስፔክት እያደረኩ የነበረው ምንድነው እዚህኛው ታችኛው ሊኩዊዲቲ ድረስ ነበር። ምክንያቱም በደንብ ፑሽ አድርጌ ስለነበረ ብዙ ሪስክ ማድረግ አልፈለኩኝ። ስለዚህ እዚህ ጋር ከገባሁኝ እዚህ ድረስ ይመጣልኛል ማርኬቱ ትንሽዬ ሪስክ ላድርግ ብዬ ነበር እና እዚህ ድረስ በቂ አልነበረም። ስለዚህ ማርኬቱን ክሎዝ ባላረገው ኑሮ ዝሮ እዚህ ድረስ ይመጣል። ኦልሬዲ ታርጌት ሂት ሊያደርገው ነው ብዬ እጠብቃለሁ።
ከዛ መቼም ብሬክ ኢቭን እዚያ አካባቢ ምናምን አድርጓለሁ ሪቨርስ አድርጎ መጥቶ ነበር የሚያስወጣኝ። ስለዚህ ፕሌይአውት የማያደርግ ትሬድ ነበረ በሁለቱም መንገድ። እዚህ ጋርም ዘጋሁት። ዞሮ ሆልድን ባረገው ኖሮ ሪቨርስ አድርጎ ብሬክ ኢቭን እንደሚያስወጣኝ እርግጠኛ ነበርኩ። ማክሰኞ በዚህ ምክንያት አካውንቴ ፓስ አላደረገው ቀረውኝ ማለት ነው። ከዛም በኋላ የተፈጠሩት ትሬዶች ካያቸዋቸው ጀስት ያን ያክል የሚመስጡ አይደሉም። ማርኬቱ በጣም ወደ ላይ ሲወጣ ነበረ እና ምንም በጣም እዚህ ጋር ፑሽ አደረገ። ጀስት አትሊስት 50%ቱን እዚህ ጋር መቶ ሪቴስት እንዲያደርገው ኤክስፔክት እያደረኩኝ ነበር። ይህን 50% ሪቴስት አድርጎ በዊክ የሚዘጋ ከሆነ ኤክስፔክት አድርጌ ወደ ላይ ሊይዝ ነበረ። አልመጣም። ጀስት እዚህ አካባቢ ሪቨርስ አደረገ። ስለዚህ ትሬድ የለም እዚህ ጋር። አሁንም ሲጨምር ነው የነበረው። ዓርብ ዕለት ሊይዝ ሞክሬ ነበረ። ይሄኛውን ኢንቨርስ ያደረገውን የዋን አወር ፌር ቫሊ ጋር ሪስፔክት እንዲያደርገው እየጠበቅኩኝ ነበረ። ግን ምንድን ነው ያደረገው ማርኬቱ ኤክስፔክት ሲያደርገው የነበረውን ትቶ ኢንቨርስ አደረገው። ኢንቨርስ ያደረገው ኦኬ፣ ስለዚህ ወደ ላይ ሊቀጥል ነው ዝም ብሎ ብዬ አስቤ ነበረ። ግን ትንሽ ወረደ። ይሄኛውን ኢምባላንስ ቴኬር አደረገ። ከዛ መልሶ ወጣ ማለት ነው። ዚስ ዊክ የነበሩ ትሬድ እነዚህ ነበሩ። ያን ያክል ኢንትረስቲንግ የሆኑን ትሬዶች አይደሉም። ግን ኔክስት ዊክ አሪፍ ትሬዶችን ቢያንስ አትሊስት ዋን እንኳ አሪፍ ትሬድ ማገኝ ከሆነ አካውንቲንግ ፓስ አደርገዋለሁ ብዬ አስባለሁ። ፌዟን እንጨርሳለን ማለት ነው። ከዛ ፌስቱን አትሊስት ሀሳቤ የነበረው ሙሉ ሐምሌን ፌዟንም ፌስቱንም ለማለፍ ነበር። ፈጣሪ ያልፈቀደው ፌዟንም ፌስቱንም አልሆነም። ስለዚህ ፌዟንም ቢያንስ ሐምሌን ብጨርስ፣ ነሐሴን ደግሞ ፌስቱን ብጨርስ ይሄ አካውንት ፓስ የማደርገው ከሆነ በጣም አሪፍ ይሆናል ብዬ አስባለሁ። ምክንያቱም ትልቅ አካውንት ነው። በደንብ ያወት መቀበል እችላለሁ። ያን ያክል ትረስት ናቸው ደግሞ ፕሮፊርሙ። ስለዚህ አሪፍ ይሆናል ብዬ አስባለሁ። ስለዚህ ኔክስት ዊክ እንግዲህ የሚፈጠረውን ነገር አብረን እናያለን። አፕዴት ማድረጋችሁ ይሆናል። ሲ ዩ ኔክስት ዊክ።